ወደ ሳምንታዊ ዝግጅቶቻችን እናልፋለን። ቀዳሚው ከኢኮኖሚው ዓለም ነው። በሰሜን ኢትዮጵያ ውስጥ በሚደረገው ጦርነት ምክንያት የአዲስ አበባና የዋሽንግተን ግንኙነት ከዕለት ወደ ዕለት እየሻከረ ነው። የዛሬው የኢኮኖሚው ዓለም ዝግጅት የሁለቱ ሀገራት መቃቃር ሊያስከትል በሚችለው ዳፋ ላይ ያተኩራል። እሸቴ በቀለ ነው ያዘጋጀው። ለኢትዮጵያ ቀውስ መፍትሄ ፍለጋ ከአዲስ አበባ ናይሮቢ ሲመላለሱ የሰነበቱት የአሜሪካው ልዩ ልዑክ ጄፍሪ ፌልትማን ባለፈው ሳምንት በአሜሪካ የሰላም ማዕከል ባሰሙት ዲስኩር አገራቸው ከኢትዮጵያ መንግስት ያላት ግንኙነት ክፉኛ ለመሻከሩ ጥቆማ ሰጥተዋል። አምባሳደር ፌልትማን ወደ አዲስ አበባ ከማቅናታቸው በፊት ባለፈው ጥቅምት 28 በተካሄደውና 1 ሰዓት ገደማ በዘለቀው መርሃ ግብር አለፍ ገደም እያሉ 1 ዓመት የሞላውን የኢትዮጵያ ቀውስ ዑደትና በሁለቱ አገሮች ግንኙነት ላይ የፈጠረውን መቃቃር ዘርዝረዋል። አምባሳደር ፌልትማን የኢትዮጵያ መንግስት መውቀስ ከመጀመራቸው በፊት በዲስኩራቸው አገራቸው እያደገ ነው የሚል ተስፋ የጣለችበት ግንኙነት ሁለቱን አገሮች ይጠቅማል የሚል ተስፋ በዋሽንግተን ሰዎች ዘንድ እንደነበር አስረድተዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን ከመያዛቸው በፊትና በኋላ አሜሪካ ለኢትዮጵያ አደረገች ያሉትን ድጋፍም ዘርዘር በማድረግ አቅርበዋል። From 2016 to 2020, the United States provided over $4.2 billion in development. ከ2016 እስከ 2020 ዓመተ ምህረት ባሉት ዓመታት ዩናይትድ ስቴትስ በልማትና በሰብአዊ እገዛ ከ4.2 ቢሊዮን ዶላር በላይ ለኢትዮጵያ ሕዝብ አቅርባለች። በጠቅላይ ሚኒስትር አብይ አመራር የተጀመረውን የለውጥ እንቅስቃሴ ለማጠናከር በኢኖቬቲቭ መርሃ ግብሮች የግሉን ዘርፍ እድገትና ኢንቨስትመንት ለማስፋፋት ያለመውን የጠቅላይ ሚኒስትሩን የኢኮኖሚ ማሻሻያዎች የፕሬዝዳንት ጆ ባይደን አስተዳደርና የአሜሪካ ኮንግረስ በአዲስ የልማት እገዛ በ10 ሚሊዮኖች የሚቆጠር ዶላር አቅርበዋል። ጠቅላይ ሚኒስትሩ ለዲሞክራሲያዊ አስተዳደር በሰጡት ትኩረት መሰረት በዩናይትድ ስቴትስ የሚደገፉ የአቅም ግንባታ መርሃ ግብሮች የፍትህና የምርጫ አካላትን እንዲሁም የጠቅላይ አቃቤ ሕግን ነጻነት ለማጠናከር ሰርተዋል። ሌላው ቀርቶ ጠቅላይ ሚኒስትር አብይ በኢትዮጵያና በኤርትራ መካከል ያራመዱት እርቅ በኤርትራና በአሜሪካ ግንኙነት ላይ አዎንታዊ ተጽዕኖ ፈጥሮ ያሻሽለው ይሆናል ብለን ተስፋ አድርገን ነበር። ፌልትማን እንዳሉት የኢትዮጵያና የአሜሪካ ግንኙነት መሰንጠቅ የጀመረው ዋሽንግተንና የዓለም ባንክ በታላቁ የህዳሴ ግድብ ለሚወዛገቡት ሶስቱ አገሮች የስምምነት ረቂቅ ባዘጋጁበት ወቅት ነው። ለኢትዮጵያ ለሱዳንና ግብጽ የተዘጋጀው የስምምነት ረቂቅ በአዲስ አበባ ውድቅ ሲደረግ የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያ ተቃውሞዋን ቆም ብላ ልታጤን ትችላለች በሚል እሳቤ አሜሪካ ከምትሰጠው ድጋፍ የተወሰነውን ከልክሎ ነበር። ክልከላው የፕሬዝዳንት ጆ ባይደን አስተዳደር ስልጣን ሲይዝ ተነስቷል። ከ1 ዓመት በፊት በትግራይ ተቀስቅሶ ወደ አማራና አፋር ክልሎች የተስፋፋው ጦርነት ልዕለ ኃያሏ አሜሪካ ከኢትዮጵያ ጋር ያላትን ወዳጅነት መልሶ አሻክሮታል። የጆ ባይደን አስተዳደር በኢትዮጵያ የትግራይ ክልል እያደገ የሄደው ቀውስ አሳስቦት እንደነበር የተናገሩት ፌልትማን ለአገሪቱ መረጋጋትና ለሕዝቡ አደገኛ ዳፋ ይኖረዋል የሚል ስጋት ተጭኖት እንደነበር አስረድተዋል። ከዚያ በኋላ ከዋሽንግተን በኩል የኢትዮጵያ መንግስትና ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ግጭቱን እንዲያቆሙ፣ የሰብአዊ እርዳታ አቅርቦት እንዲፈቅዱና የሰላማዊ ሰዎችን ደህንነት እንዲጠብቁ ተደጋጋሚ ጥሪዎች ቀረቡ። ግጭቱ እየተባባሰ ሲሄድ መፍትሄ እንዲፈለግለት ከዓለም አቀፉ ማህበረሰብ የሚደረገው ጫና በኢትዮጵያ መንግስት ላይ እየበረታ ሲሄድ ታይቷል። ጦርነቱ 1 ዓመት ሊሞላው ሲቃረብ አሜሪካና ሌሎች ከኢትዮጵያ መንግስት ጋር ያላቸው ግንኙነት በነበረበት ሊቀጥል አይችልም። ወታደራዊው ግጭት እየተስፋፋ በአፍሪካ ተጽዕኖ ፈጣሪዎች አንዷ የሆነችውን አገር መረጋጋትና አንድነት አደጋ ላይ ሲጥል እንዲሁም የዜጎቿን መሰረታዊ ደህንነት ሲያሰጋ የነበረን ጥሩ ወዳጅነት ዘላቂ አይሆንም። ዩናይትድ ስቴትስና ሌሎች ለጋሾች መንግስትን ከዚህ ጎጂ አካሄድ ለመመለስ ከፍተኛ መጠን ያለው የልማት እርዳታ ኢትዮጵያን ከልክለዋል። በፕሬዝዳንት ጆ ባይደን ውሳኔ ኢትዮጵያ በአፍሪካ የእድገትና እድል ድንጋጌ ወይም አጎዋ በኩል ሸቀጦቿን ለአሜሪካ ገበያ የማቅረብ እድሏን ከታህሳስ 23 ቀን ጀምሮ ታጣለች። በኢትዮጵያ የቴሌኮም አገልግሎት ፈቃድ ላገኘውና በሳፋሪኮም ለሚመራው የኩባንያዎች ጥምረት የአሜሪካው ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ለመስጠት አስቀድሞ ቃል የገባውን $500 ሚሊዮን አዘግይቷል። የኬንያው ቢዝነስ ዴይሊ ጋዜጣ እንደዘገበው ኮርፖሬሽኑ ከውሳኔው የደረሰው በትግራይ ክልል ያለው አለመረጋጋት የፈጠረውን እርግጠኝነት ማጣት እንደ ምክንያት በመጥቀስ ነው። አሜሪካ የኢኮኖሚና የጸጥታ እገዛዋን ባለፈው ግንቦት ከከለከለች በኋላ ኢትዮጵያ ዋሽንግተን በውስጥ ጉዳይ ጣልቃ እየገባች ነው ስትል ወቅሳለች። የኢትዮጵያ ውጭ ጉዳይ ሚኒስቴር በወቅቱ ባወጣው መግለጫ
የአሜሪካ እቀባዎች ከቀጠሉ አገሪቱ ከዩናይትድ ስቴትስ ጋር ያላትን ግንኙነት እንደገና ለመገምገም እንደምትገደድ አስጠንቅቆ ነበር። ይህ ደግሞ በኢትዮጵያ የውጭ ጉዳይ መስሪያ ቤት አገላለጽ ከአዲስ አበባና ከዋሽንግተን የሁለትዮሽ ግንኙነት ባሻገር አንድምታ ሊኖረው ይችላል። ባለፈው እሁድ በአዲስ አበባ የተካሄደውና ከፍተኛ ቁጥር ያለው ሕዝብ የተሳተፈበት ሰልፍ የሁለቱ አገሮች ግንኙነት የደረሰበትን ደረጃ ቁልጭ አድርጎ አሳይቷል። የሰልፉ ተሳታፊዎች አሜሪካንን የሚወቅሱ መፈክሮች ይዘው ታይተዋል። ትዕግስት ለማ የተባሉ የሰልፉ ተሳታፊ በአፍጋኒስታን እንዳደረጉት ሁሉ አገራችንን ለማፍረስ ይፈልጋሉ፣ አይሳካላቸውም፣ እኛ ኢትዮጵያውያን ነን ሲሉ አሜሪካንን የወቀሱበትን አስተያየት ለሬውተርስ ሰጥተዋል። ለሰልፈኞቹ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ካነሷቸው ሀሳቦች መካከል በቀጥታ አሜሪካንን የተመለከቱ ይገኙበታል። የአድዋ ልጆች መሆናችንን ረስተው በአገዋ ሊያስፈራሩን ሞከሩ። አድዋ ነፃነት ነው፣ አገዋ ግን እርዳታ ነው። እርዳታና ብድር ነፃነታችን የሚገፈን ከሆነ፣ ነፃነታችንን የሚያስገብረን ከሆነ ነፃነታችንን አንገብርም፣ ደህንነታችንን ይዘን እንሰራለን። የአፍሪካ ህብረትና አሜሪካ በልዩ ልዑካኖቻቸው ኦሉሴጉን ኦባሳንጆና ጄፍሪ ፌልትማን በኩል 1 ዓመት የዘለቀው የኢትዮጵያ ጦርነት በተኩስ አቁምና ድርድር እንዲቋጭ ግፊት እያደረጉ ነው። ይህን ግፊት የተባበሩት መንግስታት የጸጥታ ጥበቃው ምክር ቤት፣ የአውሮፓ ህብረትና የኢትዮጵያ ጎረቤት ኬንያ ጭምር ተቀላቅለውታል። እንዲያም ሆኖ መፍትሄ ሊበጅ ካልቻለ አሜሪካ ተጨማሪ ማዕቀብ ልትጥል እንደምትችል ፌልትማን ባለፈው ሳምንት ጥቆማ ሰጥተዋል። ፕሬዚዳንት ጆ ባይደን ባለፈው መስከረም በፈረሙት ትዕዛዝ መሰረት ዩናይትድ ስቴትስ ይህን ቀውስ በሚያባብሱና የሰብአዊ እርዳታ ስርጭት በሚያስተጓጉሉ ላይ የመጀመሪያውን ማዕቀብ ለመጣል ዝግጁ ነች። በማዕቀቡ ወንጀል የፈጸሙትን ሁሉ ኢላማ እናደርጋለን። ከሰሜን ወደ ደቡብ የሚንደረደረው ጦርነት ኢትዮጵያን ጥሪት ብቻ ሳይሆን ለውጭ ቀጥተኛ መዋዕለ ንዋይ የነበራትን እድል ጭምር እየጎዳ ነው። ዶቼ ቬለ ያነጋገራቸው የምጣኔ ሀብት ባለሙያዎች ግጭቱ በተባባሰባቸው ወራት የውጭ ቀጥተኛ መዋዕለ ንዋይ እየቀነሰ መሄዱን ታዝበዋል። የገንዘብ አስተዳደር ባለሙያው አቶ አብዱል መናን መሐመድ እንደሚሉት ኢትዮጵያ ከአሜሪካ ያላት ዲፕሎማሲያዊ ግንኙነት ሲሻክር ከወደ ዋሽንግተን የሚደመጡ መልእክቶች የባለወረቶችን ፍላጎት የበለጠ የሚያቀዛቅዙ ሊሆኑ ይችላሉ። አሜሪካ ከኢትዮጵያ ጋር ዲፕሎማሲዋ በሻከረ ቁጥር እና የምትወስዳቸው እርምጃዎች ለዓለም አቀፍ ተቋማት ወደ ኢትዮጵያ ኢንቨስት እንዳያደርጉ ሲግናል ይሰጣል። የኢኮኖሚ ብቻ ሳይሆን ዲፕሎማሲ ብቻ ሳይሆን ጫና እየመጣ የፖለቲካም ጫና እየመጣብን ነው እና ፎሬን ዳይሬክት ኢንቨስትመንት እነዚህ ጉዳዮች ሁሉ አጣምረው ያያሉ። ኢኮኖሚክና ፖለቲካል ሪስክ ኢትዮጵያ ውስጥ ያሉትን እነዚህን ጉዳዮች ጠምረው ሲያዩ ጥሩ ስሜት አይሰጥም። የለም ቢያንስ ኢንቨስት ለማድረግ የሚያስቡ ከሆነ ወደ ኢትዮጵያ ላይቸኩሉ ይችላሉ። የለም ቆም ብለው ሊያስቡ ይችላሉ። ወቅቱ አይደለም ብለው ሊያስቡ ነገሮች እስኪጠራ ድረስ ይሄ የሚፈጥረው አንሰርቴኒቲ አለ። ግን ነገሮች በጣም እየከፋ በሚመጣ ቁጥር ኢንቨስትመንት ላይ አጠቃላይ ኢንከሬጅ ላይ ሆኖ ይችላሉ እና የራሳቸው አሰስመንት ያካሂዳሉ፣ የኢኮኖሚውንም የፖለቲካውንም እና የአሜሪካ ጫና ምንም ጥያቄ የለውም የሚሰጠው ሲግናል ጥሩ አይደለም። የአውሮፓ ህብረትና አሜሪካ በዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ አብላጫ ድምፅ አላቸው። በዚህም እነዚህ ልዕለ ኃያላን የዓለም አቀፉን የገንዘብ ድርጅት ፕሮግራሞችና ክፍያዎችን ማገድ ይችላሉ። የዓለም ባንክና ዓለም አቀፉ የገንዘብ ድርጅትን በመሳሰሉ ተቋማት ዋሽንግተን ያላት ተደማጭነት ሌላ ኢትዮጵያን ሊያሰጋ የሚችል ጉዳይ ነው። ወርልድ ባንክ ሜንሊ የሚሰጠው ልማት ላይና ፖቨርቲ ሪደክሽን ላይ ነው። አይኤምኤፍ ደግሞ የሞኔታሪ ሲስተሙንና የፋይናንሻል ሲስተሙን ስቴቢሊቲን በተመለከተ እርዳታ ማድረግ ነው እና መዋቅራዊ ማሻሻያ በሚካሄድበት ሰዓት እርዳታ ያደርጋል እና አሜሪካን በሁለቱም ተቋማት ላይ ትልቅ ጉልበት አላት። ለምሳሌ አይኤምኤፍ ላይ አሜሪካንን የወሰድን እንደሆነ 16.5% አላት which is ከዓለም አንደኛው ድምጽ ማለት ነው። ይሄ ማለት ከቻይና እንኳን ወደ 3 ጊዜ እጥፍ ማለት ነው። ከእንግሊዝ 4 ጊዜ እጥፍ፣ ከኢትዮጵያ 183 እጥፍ አካባቢ ድምጽ አላት ማለት ነው እና እነዚህ ትልልቅ ዓለም ገንዘብ ተቋማትን አሜሪካ በምትፈልገው መልኩ የምታሽከረክራቸው ናቸው ማለት ነው እና ኢትዮጵያ ከአሜሪካ የሚኖራት ግንኙነት በሻከረ ቁጥር ከነዚህም የገንዘብ ተቋማት ጋር የሚኖራት ግንኙነት እየሻከረ ሊመጣ ይችላል። ለምሳሌ አሁን ሪሰንትሊ አይኤምኤፍ ለምሳሌ የኢትዮጵያን ፕሬዲክሽን አላስቀምጥም ብሏል እና እንደና አሜሪካ ያሉት ኢንፍሉዌንስ የለውም ማለት አይቻልም። ኤክስቴንድድ ክሬዲት ፋሲሊቲው ባለፈው ኤክስፓየር አድርጓል። ወደፊት እንደዚህ መዋቅራዊ ማሻሻያ በሚኖርበት ፋይናንሻል እና ሞኔታሪ ስታቢላይዜሽን በሚኖርበት ሰዓት አይኤምኤፍ የሚያደርግልንን ድጋፍ ሊገድብብን ይችላል። ለምን? በእነሱ ኢንፍሉዌንስ ስላለ።
ሁለተኛ ከወርልድ ባንክ ጋር በመናይበት ሰዓት ሴም ቲንግ ነው። ወርልድ ባንክ የተለያዩ የልማት እርዳታዎች ቴክኒካል አሲስታንስ አድቫይስ ይሰጠናል እና ኢትዮጵያ ከአሜሪካ ግንኙነቷ በሻከረ ቁጥር አሜሪካ በወርልድ ባንክ በኩል ለኢትዮጵያ የምታደርገውን ነገር የሚደረግላትን ነገር መቀነስ ሊኖር ይችላልና ኢኮኖሚካሊ በጣም ኢትዮጵያን መጉዳት ይችላሉ። ግን የሚወሰነው ኢትዮጵያ ከአሜሪካ ምን ያህል ግንኙነት